በፎያት አማካኝነት የንግድ ስራውን እንዴት እንደሚያሳድጉ እና አዳዲስ ደንበኞችን እንደሚያገኙ ይወቁ። ይህ ቪዲዮ አነስተኛ የንግድ ስራ ባለቤቶች በዲጂታል ገበያ ውስጥ ስኬታማ እንዲሆኑ የሚረዱ ጠቃሚ ነጥቦችን ይዟል። በአሁኑ ጊዜ በኢትዮጵያ ውስጥ የዲጂታል ንግድ እንቅስቃሴ በከፍተኛ ፍጥነት እያደገ ነው። ፎያት እናንተ የንግድ ስራ ባለቤቶች በቀላሉ የራሳችሁን የዲጂታል ሱቅ እንድትከፍቱና ምርቶቻችሁን ለብዙ ገዢዎች እንድታስተዋውቁ እድል ይሰጣችኋል። በዚህ ቪዲዮ ውስጥ ምርቶቻችሁን እንዴት በተሻለ ሁኔታ መዘርዘር እንደምትችሉ፣ ከገዢዎች ጋር የምታደርጉትን ግንኙነት እንዴት ማሻሻል እንደሚገባችሁና የንግድ ስራችሁን ተደራሽነት እንዴት እንደምትጨምሩ በዝርዝር እንመለከታለን። ፎያት በቀጥታ ገዢዎችንና ሻጮችን የሚያገናኝ መድረክ ነው። በመተግበሪያው ውስጥ ምንም አይነት የክፍያ ሂደት ስለማይከናወን እናንተና ደንበኞቻችሁ በቀጥታ በመነጋገር የንግድ ልውውጣችሁን ማጠናቀቅ ትችላላችሁ። ይህ ደግሞ በሁለታችሁ መካከል ያለውን እምነት እና ቅርብ ይበልጥ ያጠናክረዋል። በዚህ ቪዲዮ ውስጥ የምንዳስሳቸው ዋና ዋና ነጥቦች በፎያት ላይ የዲጂታል ሱቅ የመክፈት ጥቅሞች፣ ምርቶችን በዝርዝርና በሚስብ መልኩ የማቅረብ ጥበብ፣ ከገዢዎች ለሚመጡ ጥያቄዎች ፈጣንና ግልጽ ምላሽ የመስጠት አስፈላጊነት፣ በዲጂታል ገበያ ውስጥ የንግድ ስምዎን እንዴት እንደሚገነቡ፣ የንግድ ስራውን ወደ ቀጣዩ ደረጃ ለማድረስ ዛሬውኑ በፎያት ላይ የራሳችሁን ሱቅ በመክፈት ስራ ጀምሩ። ተጨማሪ ደንበኞችን ማግኘትና የሽያጭ መጠናችሁን ማሳደግ የምትችሉባቸውን መንገዶች በተግባር ሞክሯቸው። ጠቃሚ የንግድ መረጃዎችን እና ምክሮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። እንዲሁም አዳዲስ ቪዲዮዎች ሲለቀቁ ወዲያውኑ እንዲደርሳችሁ የደወል ምልክቱን መጫን እንዳትረሱ። ስኬታማ የንግድ ጊዜ ይሁንላችሁ።